የኔ አዝጎች የምር እንዴት እንዳሳቁኝ ዛሬ ቡራ የምር እንዴት ከልቡ እንደሳቀ እግዚአብሔር በጣም ነው ያሳቀኝ ለራሴ ማለት ነው። ሰላም ሰላም፣ ውድ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። በያላችሁ በሰላማችሁ ብዝት ዝት ይበልልኝ የኔ ወዶች የኔ ምርጦች ማለት ነው። እንግዲህ ቡራ ፀጉር ቤት ዛሬ ተገኝቷል ማለት ነው እና ፀጉርን መሰራት አለብህ ምንድን ነው እንደዚህ መሆን ምናምን እያለው ማለት ነው። የምር እንዴት እንዳሳቀኝ ማለት ነው። እንግዲህ ያው በጣም የሚወደው ልጅ ነው እና ሁሌም የሚስተካከለው እዚህ ልጅ ቦታ ነው። ልጁ ራሱ እንዴት እንዳሳቀኝ ማለት ነው እና ፀጉር እንዴት እንዳደረገው ጋይስ የምሬን ነው የምላችሁ እና በጣም አስቆኛል። ይመቻችሁ። በነገራችን ላይ ይሄን ያገኘሁት ኢንስታግራም ላይ ነው እና በዚህ መልኩ እንግዲህ ዛሬ ቡራ ፋ ብትን ብሎ ይመጣል። ሌላው ደግሞ ዛሬ እንግዲህ 200 ሺህ ስለገባ ሚፍታ ዛሬ አዲስ ነገር ይኖራል ብዬ ተስፋ አለኝ ማለት ነው። ስለዚህ ጠብቁ። ዛሬ ሀይሚን ቡራም ሁሉም የሚገኙት ሳስበው ሚፍታ ቤት ነው ብዬ ነው የማስበው ማለት ነው። ምክንያቱም እሱ 200 ሺህ ስለገባ በአጋጣሚ እንኳን ደስ አለህ ብያለሁ። እንዲሁም ደግሞ አባትህን ደግሞ ጨርሶ ይማረልህ ብያለሁ። የሚፍታ ወንድማችን ማለት ነው። ምርጥ ምርጥ ልጆች አሉ። የምር በጣም ጥሩ ጥሩ ልጆች አሉ። እንግዲህ እንደምታያቸው ማለት ነው ደስ ይላሉ። በነገራችን ላይ የቡታጀራ ልጆች ይመቻችሁ ብያለሁኝ። በቃ ትበረታታላችሁ፣ ምን ትላላችሁ። በቃ የጓደኝነት ጥግ ደግሞ የእናንተ ደግሞ ይለያል። የምሬን ነው የምላችሁ እና በጣም ደስ የምትሉት በጣም ታምራላችሁ ብያለሁ። ሁላችሁም ዘርዝሬ እኔ አልጨርስም እንግዲህ ስማችሁ ማለት ነው እና ዛሬ እንግዲህ በአዲስ ነገር ከች ይላሉ። እንግዲህ ፀጉሩንም የተስተካከለው ምንም ያለውም እንግዲህ አሁን ፏ ብትን ብሎ እንግዲህ ወደዛ ይሄዳል ማለት ነው። እንግዲህ የት እንግዲህ ወደ ሚፍታ ቤት ነው ሁሉም የሚገኙት ዛሬ ማለት ነው። ይመቻችሁ ብያለሁኝ የቡታጀራ ልጆች። እንዲሁም ደግሞ ሀይሚዬ ቅመምዬ የኔ ውድ የኔ እንቁ ማለት ነው። ክፉ አይንካሽ ብያለሁኝ። ጠላትሽን ወደኋላ ያዙርልሽ፣ ወደፊት ሳይሆን ወደኋላ ይጋርድልሽ ብያለሁ። በጣም ብዙዎቻቸው እንግዲህ በስተውብሻል። ያንቺን እኔ እንጃ ምን እንደምልሽ አላቅም ሀይሚዬ የኔ ቅመም